የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል። አምባሳደር ዲና ሙፍቲ ታንዛኒያ ውስጥ የተደፈረው ኬንያዊ ተሟጋች ለመኖር እየታገልኩ ነው አለ። ትራምፕ ኤርትራን ጨምሮ በ12 አገራት ላይ የጉዞ እገዳ ጣሉ። የታሰሩት የቤኒሻንጉል ጉሙዝ ክልል ምክር ቤት አባል በቅድመ ሁኔታ እንዲፈቱ ስምምነት ተፈረመ። ስለ ሐጅ ሃይማኖታዊ ጉዞ ሊታወቁ የሚገቡ 5 እውነታዎች። ስለ ኬንያ ፕሬዝዳንት ልጅ የህይወት ታሪክ የጻፈው ደራሲ ተከሰሰ። ዝርዝር መረጃዎችን በዩቲዩብ ይመልከቱ። የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል። አምባሳደር ዲና ሙፍቲ የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶችን በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናገሩ። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ የኤርትራ ወታደሮች በየትኞቹ ቦታዎች ውስጥ እንደሚገኙ ለቀረበላቸው ጥያቄ ነው ይህንን ምላሽ የሰጡት። አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይሄ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶቹን በስም ሳይጠቅሱ አልፈውታል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙሃንና የመብት ድርጅቶች ተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉ መቆየታቸው አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ አምባሳደር ዲናን ጠይቋቸው ነበር። በሰጡትም ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባት መውጣት ያለ ነገር ነው፣ ይህንንም በዚያ ደረጃ ማየት ነው የሚሻለው ብለዋል። በተጨማሪም የኤርትራ ወታደሮች መቼ እንደገቡ እና የያዟቸው ቦታዎች የትኞቹ እንደሆነ መጥቀስ አይቻልም ወይ ሲል አምባሳደሩን ጠይቋቸዋል። በሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል። 2 ዓመታት ባስቆጠረው ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ ፌዴራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀሎችን ጨምሮ መጠነ ሰፊ የመብት ጥሰቶችን መፈጸማቸውን በሚመለከት ከመብት ተቋማትና ከዓለም አቀፍ ድርጅቶች የወጡ ሪፖርቶች አመልክተዋል። ምዕራባውያኑ አገራት እንዲሁም የተለያዩ ዓለም አቀፍ ተቋማት ኤርትራ ሰራዊቷን ከትግራይ እንድታስወጣ በተደጋጋሚ ሲያሳስቡ ቆይተዋል። በትግራይ የተካሄደውን ጦርነት የቋጨው በመንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭትን የማቆም ዘላቂ ስምምነትን ተከትሎ ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱ እና ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎች ከትግራይ እንዲወጡ ከስምምነት መደረሱ ይታወሳል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጪ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር። ከ4 ዓመታት በፊት መመስረቱንና በአፍሪካ ቀንድ ጉዳዮች ላይ ጥልቅ ትንተና የሚሰጥ መድረክ እንደሆነ በድረገጹ ላይ የጠቀሰው ሆርን ሪቪው ላይ በወጣው ጽሑፋቸው አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያን ሉዓላዊ ግዛቶች ለቀው ከመውጣት በተጨማሪ የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍ ጠቅሰዋል። የኤርትራው ፕሬዝዳንት ለኢትዮጵያ መንግስት ተቃዋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ህብረተሰብ ግፊት እንዲያደርግ ጠይቀዋል። የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ አምባሳደር ዲናን የጠየቃቸው ሲሆን እሳቸውም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ለሁለቱም አገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንኦት ሰጥተዋል። ለሁለቱ አገራት ሰላም፣ መከባበርና አብሮ መኖር ነው የሚያስፈልጋቸው፣ ነገር ግን ከዚህ ውጪ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣም። በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱም አገራት ሰላም፣ ለህዝቦች ጠቀሜታ አለው ብለዋል። አምባሳደሩ በተጨማሪ የኤርትራ መንግስት የኢትዮጵያን ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በዚሁ ጽሑፋቸው ላይ አስፍረዋል። ይህንንም አስመልክቶ ተጠይቀው በደንብ በአጽንኦት መያዝ አለበት ካሉ በኋላ ከኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድን ነው መደረግ በሚል የተጠየቁት ዲና ሙፍቲ ሁኔታው ለማንም አይጠቅምም ብለዋል። አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት፣ በጦርነት፣ በግፊትና በመገፋፋት የሚደረግ ነገር አያዋጣም፣ ለሁለቱም አገራትም ሆነ ህዝቦች አይጠቅምም ሲሉ ስለ ሰላም አስፈላጊነት ተናግረዋል። የኢትዮጵያ እና የኤርትራ ባለስልጣናት ከቅርብ ጊዜያት ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ አገራት ያላቸው ግንኙነት መሻከሩን ፍንቶ አድርጎ አሳይቷል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ አገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር። ለዚህም ምላሽ የሚመስል መልእክት ያጋሩት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች፣ ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። ፕሬዝዳንት ኢሳያስ በአገሪቱ ነጻነት በዓል ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ የሚያሳይ ነው በማለት መናገራቸው ይታወሳል። የባለስልጣናቱ ክሶች፣ ወቀሳዎች በአገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ፣ መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል።
ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው፣ የፕሮፓጋንዳም ይሁን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱም አገራት የሚያስፈልገው ሰላም ነው፣ መረጋጋት ነው። ልዩነቶች ካሉ መደራደር ነው። ጦርነት ከዚህ በፊት የጠቀመን ነገር የለም ብለዋል። ትራምፕ ኤርትራን ጨምሮ በ12 አገራት ላይ የጉዞ እገዳ ጣሉ። ፕሬዝዳንት ዶናልድ ትራምፕ ኤርትራን ጨምሮ የ12 አገራት ዜጎች ወደ አሜሪካ እንዳይጓዙ የሚከለክለውን አዋጅ መፈረማቸውን ዋይት ሃውስ አስታወቀ። ፕሬዝዳንቱ የጉዞ እገዳ የጣሉባቸው አገራት የአፍሪካ ቀንዶቹ አገራት ኤርትራና ሶማሊያን ጨምሮ ሱዳን፣ አፍጋኒስታን፣ ኢራን፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሄይቲ፣ ኢራን፣ ሊቢያ፣ ኢኳቶሪያል ጊኒ፣ ሚያንማር እና የመን ናቸው። ፕሬዝዳንቱ የብሔራዊ ደህንነት አደጋን በመጋረጥ የወነጀሏቸውን የእነዚህ አገራት ዜጎች ላይ የጣሉት የጉዞ እገዳ ከሰኔ 2 2017 ጀምሮ ተግባራዊ ይሆናል። ከነዚህ ሙሉ የጉዞ እገዳ ከተጣለባቸው በተጨማሪ 7 አገራት ብሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታን እና ቬንዙዌላ ከፊል የጉዞ እገዳ ተጥሎባቸዋል። ፕሬዝዳንት ትራምፕ ለዚህ የጉዞ እገዳቸው መነሻ የሆናቸው በቅርቡ በኮሎራዶ የተፈጸመን ጥቃት ዋቢ አድርገው የውጭ ዜጎች ወደ አሜሪካ በሚገቡበት ወቅት በአግባቡ ማንነታቸው ሳይጣራ መሆኑን ያሳየ ነው ሲሉ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያቸው ላይ በለጠፉት ቪዲዮ ተናግረዋል። ግለሰቡ ለእስራኤል ታጋቾች ድጋፋቸውን ለመግለጽ በወጡ ሰልፈኞች ላይ ጥቃት ፈጽመዋል ተብሏል። ጥቃቱን ፈጽመዋል የተባለው ግብፃዊ ዜግነት ያለው ሲሆን ግብፅ በዚህ የጉዞ እገዳ አልተካተተችም። ትራምፕ በተጨማሪም በጊዜያዊ ቱሪስት ቪዛ ወደ አገሪቱ መጥተው የሚቆዩ ሰዎችንም በተመለከተ አንፈልጋቸውም ሲሉ ተናግረዋል። ዋይት ሃውስ እነዚህ ገደቦች አሜሪካውያንን ከውጭ አገራት አደገኛ አካላት ይጠብቋቸዋል ብሏል። ምንም እንኳን አገራቱ ሙሉ የጉዞ እገዳ ቢጣልባቸውም በኢራን ውስጥ በእምነታቸውና ጎሳቸው ጭቆና እየደረሰባቸው ላሉ ስደተኞች ወደ አሜሪካ እንዲጓዙ ተፈቅዶላቸዋል። በተጨማሪም ለትላልቅ ስፖርታዊ ዝግጅቶች የሚሳተፉ አትሌቶች እና ውስን ለሆኑ የአፍጋኒስታን ዜጎችም እገዳው እንደማይመለከታቸው ተጠቅሷል። ይህ የጉዞ እገዳቸው ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት ከ7 በአብዛኛው ህዝባቸው ሙስሊም ከሆኑ አገራት ወደ አሜሪካ እንዳይገቡ ያስተላለፉት ትዕዛዝ ጋር የሚመሳሰል ሆኗል። በአሁኑ ወቅት በጣሉት የጉዞ እገዳም በምርጫ ቅስቀሳቸው ወቅት የገቡትን ቃል የፈጸሙበት ሆኗል። በቅርቡ ተግባራዊ የሚሆነው የጉዞ እገዳ ህጋዊ ተግዳሮቶች እንደሚገጥመውም ይጠበቃል። የጉዞ እገዳ የተጣለባቸው አገራት ውሳኔውን ኮንነውታል። ቬንዙዌላ የትራምፕ አስተዳደርን ዓለም በእኛ ዛቢያ ብቻ ትዞራለች ብለው የሚያስቡ ብሪተኞች በማለት ገልጾታል። ጎረቤት አገር ሶማሊያ በበኩሏ የተነሱ ስጋቶችን ለመፍታት ውይይት እንደምታደርግ ቃል ገብታለች። ከዋይት ሃውስ የተሰማው ትልቁ ውሳኔ ይሄ ብቻ አይደለም። ትራምፕ በሃርቫርድ ዩኒቨርሲቲ ለሚማሩ የውጭ አገራት ተማሪዎች ቪዛቸውን የሚገድብ የሥራ አስፈጻሚ ትዕዛዝ ፈርመዋል። በተጨማሪም የቀድሞ ፕሬዝዳንት ጆ ባይደን የጤናቸው ማሽቆልቆልን ለመሸፈን ሴራ ተፈጽሟል ባሉት ላይም ማጣራት እንዲካሄድ ትዕዛዝ አስተላልፈዋል።